ሰላም ውድ የሀገራችን ልጆች እንደምን ሰምታችኋል? አዲሱን ዩቲዩብ ቻናላችን ሰብስክራይብ በማድረግ አስገራሚ፣ አነጋጋሪ እንዲሁም አስተማሪ ቪዲዮዎች ይልካሉ። ቤተሰብ እናመሰግናለን። ቀጥዬም ዛሬ ይዘንላችሁ ወደ መጣነው ጉዳይ እናልፋለን። ከቅርብ ጊዜ ወዲህ እየሰማን ያለነው አሰቃቂ እጅጉን አስከፊ ዜናዎች የሁላችንን ልብ እንደሰበረ ይታወቃል። ይህን ጉዳይ በቅርብ ጊዜያቶች ውስጥ ማለትም ይሄ የኮሮና ወረርሽኝ ከመጣና አብዛኛውን የሀገራችን ህብረተሰብ በሚቀበጥበት ጊዜ እየተባባሰ የመጣው የሴት እህቶቻችን ጾታዊ ትንኮሳ ወይም የሚያስገድዱ መድፈር ወንጀል መበራከት ነው። እጅጉን ልብ የሚሰሩ ደግሞ ገና ዘለው ያልጨረሱ አፋቸውን እንኳን በቅጡ ያልፈቱ ለጋ ልጆች በወላድ ነኝ ባይ አባት ሲደፈሩ እንደማየት የሚያሳዝንና የሚያስከፋ ዜና የለም። እንግዲህ በዚህ ሁለት ወራት ውስጥ እንኳን ከ100 በላይ ህጻናት ይሄ ጥቃት ደርሶባቸዋል። ስለዚህም ይሄ ጉዳይ አጽንኦት ተሰጥቶት ሊታይ የሚገባ ጉዳይ ነው። ግን ለምን በዚህ ደረጃ ሀገራችን ላይ ይሄ ጥቃት ሊበራከት ቻለ? ይሄ የብዙ ሰው ጥያቄ ነው። መልሱ ሊሆን ይችላል ብለን ያሰብነው አንድ በቅርብ ጊዜ በሀገራችን የተፈጸመ ጥቃትና ፍርድ ይዘንላችሁ ቀርበናል። እንዲሁም ቦታው ምዕራብ ጎጃም ዞን ጠህና ወረዳ ነው። ባድሜው ካሳሁን የተባለ እድሜው 22 አካባቢ የሆነ ወጣት ነዋሪነቱ በቢሮ ወረዳ ዋንገዳም ተብሎ ከሚጠራው አካባቢ ሲሆን በባጃጅ ሹፌርነት ተቀጥሮ ይሰራል። ይህም ሰው ግንቦት 8 ተኩል አካባቢ ተበዳይን ከማንኩሳ ዋንገዳም ለማድረስ ቢስማማም ወደ አተና ወንዝ ወደሚባል ዋራ ስፍራ ወስዶ በአሰቃቂ ሁኔታ ከደበደባትና ካስፈራራ በኋላ ያለ ርህራሄ ደፍሮ ክብረ ንጽህናዋን ወስዷል። ከድርጊቱ በኋላም የወረዳው አቃቢ ሕግ ክስ መስርቶ ሲከራከር ከቆየ በኋላ በመጨረሻም ባድሜው ካሳሁንና ሌሎች መሰል ወንጀለኞችን ያስተምራል በማለት የ5 ዓመት ከ6 ወር ጽኑ እስራት ፈርዶበታል። እውነት ፍርዱ ለድርጊቱ ይመጥናል? እውነትስ ለሌሎች መሰል ወንጀለኞች በዚህ ወንጀለኛ ቅጣት ይማራሉ? የአንዲትን ወጣት ተስፋ የህይወት ህልም ማጨለም እውነት ይሄ ቅጣት በቂ ነው? ፍርዱን ለእናንተ ተመልካቾቻችን ትተነዋል። በመጨረሻ ግን በእንደዚህ መሰል ወንጀል ዙሪያ ጠበቅ ያለ ህግ ያላቸውን ሀገሮች ቅጣት እንመልከት። በሰሜን ኮሪያ አንድ ወንድ በአሰቃቂ ሁኔታ አንዲትን ሴት ከደፈረ ቅጣቱ በእሳት ተቃጥሎ እስከመሞት ድረስ ነው። በቻይና እነዚህ መሰል ወንጀለኞች እንደ ድርጊቱ አሰቃቂነት ታይቶ ከመቆራረጥ እስከ መቅጣት ድረስ ይደርሳል። በግብፅና በኢራን ደግሞ ይህ መሰል ወንጀል መፈጸም ከተረጋገጠ ለፍርድ እንኳን ሳትቀርብ በአደባባይ ላይ ትሰቀላለህ። እና በዚህ ሀገራችን ለደፋሪዎች የሚጣለው ቅጣት በቂ ነው ብላችሁ ታስባላችሁ? መልሱን ለእናንተ ውድ ተመልካቾቻችን ትቼ የዛሬው ቪዲዮ ጨርሳለሁ። እስካሁን አብራችሁን ስለነበራችሁ እጅጉን እያመሰገንን ከተመቻችሁ ላይክ፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በየጊዜው እናንተን የሚያዝናኑ የሚያስገርሙ ወቅታዊ ጉዳዮችን ይዘንላችሁ እንቀርባለን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ሰላማችሁ ይብዛ።